ህይወት የምናደርጋቸው እንዴት አድርገን ነው? የመጀመሪያው ጥያቄ እንደምታስታውሱትና በስፋት እንደተነጋገራችሁበት እኔ ለቤተ ክርስቲያን ምን አደረኩላት? ቤተ ክርስቲያንስ ለኔ ምን አደረገችልኝ? አሁን እዚህ ላይ ብዙ ማስረጃ ብዙ ትንታኔ አስፈላጊ ነው ብዬ አላስብም። ቤተ ክርስቲያን ለእኛ ያላደረገችልን ምንም የለም። ቤተ ክርስቲያን ለእኛ ሕይወት ነች። ምክንያቱም ጉልላቷ መሰረቷ የጸናው በማን ስለሆነ? ሕይወትን በሚሰጥ በሰራዊት ጌታ በኢየሱስ ክርስቶስ ስለሆነ ቤተ ክርስቲያን ልጅነትን የሰጠችን አባ አባ ብለን እንድንጠራ የፈቀደችን እናታችን ናት። ቤተ ክርስቲያን ለችግሮች ሁሉ መፍትሄ እናገኝ ዘንድ ተስፋ ይኖረን ዘንድ መከራና ችግርን ጨለማና ስቃይን እንሻገር ዘንድ መንገድ የከፈተችልን በራችን ነች። ቤተ ክርስቲያን አንድነታችን ይጸና ዘንድ ሕይወትን እንኖር ዘንድ ዘላለማዊና ታላቁን መንገድ ሰማያዊውን ጉዞ እንጓዝ ዘንድ ፈር የቀደደችልን ነች። መሸሸጊያ ቤታችን ነች። ሰባቱን ምስጢራት እናውቅ እንረዳና እንኖራቸው ዘንድ መንገድ የከፈተችልን ያሳየችን ነች። ታዲያ ስለ ቤተ ክርስቲያን ምኑን እንተነትነዋለን? ምኑን እናስረዳዋለን? በምንስ ቋንቋ ገልጸን ቤተ ክርስቲያን እንዲህ ነች፣ ለእኛ ጥቅሟ ይሄ ነው፣ ለእኛ ይሄን አድርጋልናለች ለማለት የሚያበቃ ቃልና አገላለጽ አለው? ታዲያ ቤተ ክርስቲያን ሁሉ ነገራችን ናት በሚለው ቤተ ክርስቲያን ሕይወታችን ከሕይወት በላይ ምን አለ? ሕይወታችን ናት ካል ሕይወትን የሰጠችን ሕይወትን ያሳየችን ስለ ሕይወት ያስተማረችን ስለ ሕይወት የሰበከችልን ቅድስት ናት ካል ከዚህ በላይ ሌላ ስለ ቤተ ክርስቲያን ምስክርነት የሚያሻል? ይህ ከሆነ ታዲያ እኛ ለቤተ ክርስቲያን ምን አደረግንላት? ሕይወትን የሰጠችን ልጅነትን ያጎናጸፈችን ምስጢራትን ያስተማረችን አባ አባ ብለን የምንጠራበትን አንደበት ያስከፈተችልን ቅድስት እናት ምን አደረግንላት? እኛ ምን አደረግንላት? መሪዎች ሆነንላታል? ሁለንተናዊ መሪዎች እውቀታችንን ሰውተንላታል? ሀብታችንን ሰጥተናታል? አንድነታችንን ገንብተንላታል? ምንድን ነው ያደረግንላት? እንደ ጳውሎስ ተሰይፈንላታል? እንደ ጴጥሮስ ተዘግዝቀን ተሰቅለንላታል? ያስ ግዴታ በዛ ነው ፍቅሩ የሚገለጸው? ለቤተ ክርስቲያን አስተዋጽኦ ማበረከት፣ ለቤተ ክርስቲያን መኖር፣ ለቤተ ክርስቲያን ማድረግ ማለት ያ ብቻ ነው አይደለም ወገኖቼ። ራስን ሰው ማድረግ ለቤተ ክርስቲያን ማድረግ ነው። የራስን ሕይወት መቀየር፣ ሌሎች እንዲቀየሩ መልካም መንገድን መጥረግ፣ ትክክለኛውን መንገድ ማወቅ መቻል ለቤተ ክርስቲያን ማድረግ ነው። ልጅነትን ምስጢራትን መኖር መቻል፣ ሁሉም ሕይወት ይኖረው ዘንድ በመንፈሳዊ ቅናት መጓዝ መቻል
እሱ ለቤተ ክርስቲያን መኖር ነው። እሱ ለቤተ ክርስቲያን መጥቀም ነው። እሱ ለቤተ ክርስቲያን ማገልገል ነው። እሱ ለቤተ ክርስቲያን ማድረግ ነው። ብዙውን ነገር ስለተነጋገርንበት ጥቅስ አንስተን ሀሳብ ሰንዝረን ስለተወያየንበት አሁን ጥቅልል ያለውን ሀሳብ መውሰድ ብቻ አስፈላጊ እሱን ብቻ ያዙ። ከዚህ ቀጥሎ ወደ ሁለተኛው ሀሳብ ስንሄድ ሁለተኛው ሀሳብ አንገብጋቢና አሁናዊ ወቅታዊ ጉዳዮችን የዳሰሰ ሁላችንን በሐዘን በውስጣዊ ስብራት በመንፈስ ሐዘን ውስጥ ያስገባ ጉዳይ ነው። አሁን ቤተ ክርስቲያን የሚደርስባት መከራ ተጠያቂው ማን ነው? ተጠያቂው ማን ነው? እንግዲህ ይህንን ሀሳብ ስናስቀምጥ ብዙዎች የገለጹበት መንገድ ያለ፣ አንዳንዶች መንግስት ነው ይላሉ። አዎ አንፈራም፣ እንናገራለን በግልጽ። አንዳንዶች ራሳችንን እኛንን፣ በእውነቱ እግዚአብሔር ይስጠን፣ እኛንን ወደ ሰው ጣታችን አንሰነዝርም፣ አንቀስርም። እኛ ራሳችንን ተጠያቂዎቹ ያሉ አሉ። አንዳንዶች ደግሞ አይ የመንጋው ጠባቂዎች ናቸው፣ የመንጋው ጠባቂዎች ወይ ከፊት ወይ ከኋላ ሆነው አልመሩንም፣ አላስተካከሉንም፣ መንገድ ያላሳዩንም። ስለዚህ እነሱ ናቸው ተጠያቂዎች። አራተኛዎቹ ደግሞ አይ የሌላ እምነት ተከታይ አካላት ናቸው እንደዚህ እያደረጉ ነው ያሉት። የሌላ እምነት ተከታይ አካላት ናቸው እንደዚህ እያደረጉ ያሉት። እስኪ እዚህ ላይ ያዙ፣ እዚህ ላይ ያዛሉ። እስኪ ሕይወት የሌለው የሚያንቀላፋ አምላክ ያለው ከተደራጀና ከተቀናጀ ለሕይወቱ ዋጋ ከከፈለ ሰማያዊ ሕይወት አለ እያለ በማይረባና በማያሻግር ሀሳብ አንድነቱን ከገነባ ራሱን ከጠበቀ ከተደራጀና አመራሩን ካስተካከለ ታዲያ የማይሞተውን የማያንቀላፈውን ሕይወት የሚሰጠውን የሚያሻግረውን ሁሉ በእርሱ የሆነውን እስከ ሞት ድረስ ያፈቀረንን ሕይወት ክርስቶስን የያዝነው ክርስቲያኖችን ለምን አንደረግ? እነሱ ከሆኑ ተጠያቂዎቹ ታዲያ እኛ ወዴት? አሁን እነዚህን አራት ተጠያቂዎች ያዘሉ። የመጀመሪያው ምን አልኳችሁ? የመጀመሪያው መንግስት። ሁለተኛው ማን ነው አልኳችሁ? ራሳችን፣ እኛ ራሳችን። ሶስተኛው የመንጋው ጠባቂዎች። ምን? የመንጋው ጠባቂዎች። አራተኛው የሌላ እምነት ተከታዮች ወይም ደግሞ በሌላ እምነት የሚኖሩ አካላት ናቸው። ታዲያ አሁን እኛ ስለ ተጠያቂዎቹ አይደለም ትኩረታችን። ተጠያቂው ማንም ይሁን ተጠያቂውን ማወቅ ለመፍትሄ ቅርብ ነው። ለመፍትሄ መንገድ ጠራጊ ነው። ለመፍትሄ አንደርዳሪ ሀሳብ ነው። ነገር ግን በምንም በኩል ይምጣ በምንም ምን መጥቷል? መከራ መጥቷል፣ ስቃይ መጥቷል፣ እንግልት ገጥሞናል፣ መገፋት ገጥሞናል፣ ጨለማ ተደፍቶብናል። ታዲያ ምንድን ነው መፍትሄው? ማንም ይጠየቅ
በምንም ሁኔታ ይሁን የመጣው ችግር እንዴት እንፍታው? ሰፊ ሀሳብ ነው። ስለ እያንዳንዱ ተጠያቂ ስለ እያንዳንዱ ሀሳብ ዝርዝር ካወጣን እናድራለን። ነገር ግን መፍትሄዎቹን እንዴት እንቅረጻቸው? በመፍትሄዎቹ እንዴት እንኑር? እንዴት እንሻገረው? እንዴት እንለፈው? ይህን መከራ እንዴት እንሻገር? የመጀመሪያው እንድትይዙት የምፈልገው ነጥብ የመጀመሪያው ይህን መከራ ለማለፍና ለመሻገር መጀመሪያው ሀሳብ ምን ማለት ነው? መደራጀት ነው። መደራጀት በቃ ይሄ አሁን እኔ ለጦርነት ወይ ደግሞ ለሌላ አዋጅ አይደለም እየነገርኳቸው። መፍትሄው መደራጀት ነው። አንድነትን መገንባት ነው። እንዴት ነው የምንደራጀው? በምንድን ነው መደራጀቱ? በምንድን ነው? በጦር መሳሪያ ነው ወይስ በምንድን ነው? ክርስቲያን የሚደራጀው በምንድን ነው? እንዲህ ካላችሁ ጥላቶቻችን በምን ተደራጁ? ይህንም ምላሽ ለራሳችሁ ጥላቶቻችን በምን ተደራጁ? ታዲያ እኛ በጥላቶቻችን መንገድ ነው መደራጀት ያለብን? ከዛም የወጣ አደረጃጀት አለ። የመጀመሪያው መደራጀት በመረጃና በማስረጃ ነው። በምንና በምን አልኳችሁ? በመረጃና በማስረጃ መደራጀት ያስፈልጋል። መደራጀት። ሁለተኛው መደራጀት በኢኮኖሚ መደራጀት ያስፈልጋል። ሶስተኛው መደራጀት ስልታዊ መሪ የመቅረጽ መደራጀት፣ ስትራቴጂክ መሪ የመቅረጽ መደራጀት፣ የማሰልጠን መደራጀት፣ የማፍራት ሁለንተናዊ መሪን የማፍራት መደራጀት እሱ ያስፈልገናል። ለዚህ መደራጀት ታዲያ ምን መስፈርቶችን እናስቀድም? አንደኛ ከሊቅ እስከ ደቂቅ ከሕፃን እስከ አዋቂ ሁሉንም ያማከለ ጸሎትን የያዘ መደራጀት፣ ጥበብን የመፈለጊያ መደራጀት። ሁለተኛው ኢኮኖሚካሊ ስንደራጅ፣ በምጣኔ ሀብት ስንገነባ መደጋገፍን መሰረት ያደረገ መደራጀት፣ ሀብትን የመሰወት መደራጀት። ሶስተኛው መደራጀት ራስን ለመጠበቅ በሁለንተናዊ መልኩ ራስን ለመጠበቅ ምን ማለት ነው? መደራጀት በሁለንተናዊ መልኩ። በሁለንተናዊ መልኩ የት ይጀምራል? ከራስ። እንዴት አድርጎ ያልፋል? በቤተሰብ፣ በጓደኛ፣ በጎረቤት፣ ከዛ ይሰፋል ማለት ነው። ይሰፋል። እነዚህን ጉዳዮች ታዲያ ምን ሀሳቦችን ይዘን እናስቀጥላቸው? በቃ ማሰሪያው ነጥብ ይሄ ነው። እንዴት አድርገን እናስኪዳቸው ከተባለ የመጀመሪያው የጋራ ልብን ንጹህ አድርጎ መጸለይ፣ የማህበር ጸሎትን ምን ማድረግ? ገንዘብ ማድረግ። ሁለተኛ የገዳማውያን አባቶች በዚህ ሀሳብ በዚህ ጉዳይ እንዲጸልዩልን፣ እንዲያግዙን፣ እንዲያለቅሱልን፣ እግዚአብሔርን እንዲጠይቁልን የሁሉ መፍትሔ ባለቤት እግዚአብሔር እንዲመለከተን ወደ እሱ እንዲጸልዩልን ማለት ነው። የመጨረሻውና ሌላኛው ደግሞ ሊቃውንትን፣ የቤተ ክርስቲያን ጠበብትን፣ የቤተ ክርስቲያን መጻሕፍትን የሚበልቱ አካላትን አቅርቦ ከነሱ ምክረ ሀሳብንና እውቀትን ጥበብና መንገድን
የጉዞ መሻገሪያ ድልድዩን ከእነሱ መውሰድ እነሱን የመፍትሄ አካል ማድረግ። በዚህ ነው የመከራውን የጭንቀቱን የችግሩን ጊዜ የምንሻገረው። እንደ አንድ አላዋቂ እንደ አንድ የማያነብና ትንሽዬ ለመታዘዝ የቆመ ሰው የተመለሰ ምላሽ ለየራሳችን የመለስነው ምላሽ አለ። ለየራሳችን የወሰድነው ኃላፊነት አለ። ለየራሳችን ያስቀመጥነው የመፍትሄ ሀሳብ አለ። እሱን ሁሉ ለማቀናጀትና ለማደራጀት ለመወያየትና ለመነጋገር ምቹ ሁኔታ መፍጠር ግን የሁላችንም ኃላፊነት ነው። ሌላኛው በዚህ ሀሳብ ውስጥ ተጠያቂዎቹ መንጋዎቹ ቢሆኑ መንጋዎቹንስ ሌላውን ሀሳብ እንተወውና መንጋዎቹንስ እኛ መውቀስ እንችላለን ወይስ አንችልም? እነሱ የሄዱበት መንገድ ምንድን ነው? መጀመሪያ አውቀነው ነው ወይስ እንደው በስሜትና እንደው ሆሆ ስለተባለ ነው የምንተቻቸው? እነሱ የሄዱበት ያለውን ርቀት ተረድተን ነው ወይስ እንደው የሆነ አካል ስለነገረንና ቲክቶክ ስላቀባበለው ነው የምንተቻቸው? በመረጃና በማስረጃ ይዘን ነው ድካማቸውን፣ የአካሄድ ግድፈታቸውን፣ ስህተታቸውን ተረድተን ነው ወይስ እንደው ባሉባልታና በወሬ ነው የምንተቻቸው? መሰረታዊውን ነገር ማወቅ ያስፈልጋል። መብሰል ይጠይቃል። አረዳድ ያስፈልጋል። ዶግማን፣ ቀኖናን፣ ስርዓትን፣ ትውፊትን ስተው ነው ተላልፈው ነው ያን መንገድ አዛንፈውብን ነው ወይስ እንደው ሹሩ ስላናፈሰው ነው የምናናፍሰው? ይህም በደንብ መውሰድ ያስፈልጋል። የምንተችበትን የሰላ ትችታችንን በብዙ ነገር መቃኘት ያስፈልጋል። ይህን በዋነኛነት የኔ ሀሳብ እንድትይዙ እፈልጋለሁ። ሌላው ታዲያ እንደዚህ ከሆነ ግን እኛ ለመደገፍም ለመንቀፍም ይመቸን ዘንድ መንጋውን የሚጠብቁ አካላት መገለጫቸው ምንድን ነው? በምን መልኩ ከሄዱ እኛ ከጎናቸው ሆነን እናበርታቸው? ደግሞ ምንስ ምን ጉዳይ ከሳቱ እንንቀፋቸው የሚለውን ነገር ለራስ መውሰድ ያስፈልጋል። በደንብ ነው። ይህን ዝርዝር ሀሳብ ለማለት ጊዜያችንንም ለመቆጠብ ያክል ይሁን በዚህ እንትን ልበለውና ሶስተኛው ሀሳብና የመጨረሻው ግን አባቶቻችን እነማን ናቸው? አሁን ቅድም ካነሳ ነው ጠባቂ መንጋዎች ጋር ሊገናኝ ነው ማለት ነው። ሰባኪያንን፣ አጥማቂዎችን፣ መነኮሳትን፣ ሊቃውንትን በእኛ አባባልም በቤተ ክርስቲያን አስተምሮ ምንጠራውን አጠራር ማለት ነው። ይህን ሁሉ ልንጠቅስ ነው፣ ልንመረምር ነው፣ ልናይ ነው ማለት ነው። ይህን ነገር ልናይ ነው። ታዲያ እውነተኛ አባቶቻችን እነማን ናቸው ብለን ስንነሳ የመጀመሪያው መንጋውን የሚጠብቁ የመንጋው ጠባቂዎች ምኖቻችን ናቸው? አባቶቻችን ናቸው። ሁለተኛ ስለ ቃለ እግዚአብሔር አምልተው አስፍተው ተንትነው በልተው የሚያስረዱን የሚያመሰጥሩልን አባቶቻችን ናቸው። ሊቃውንት
ሶስተኛ መንፈሳዊ ሕይወትን በቃልም አይደለም ከፊት ሆኖ አስተዳደራዊ ጉዳዮችን በመምራትም አይደለም፣ ነገር ግን በሕይወታቸው ብቻ የሚያስተምሩን አባቶች፣ የሚመሩን አባቶች፣ ከፊት የሚቀድሙ አባቶች አባቶቻችን ናቸው። አሁን ትልቁ ጥያቄ አባቶቻችን እነማን ናቸው የሚለው ብቻ ሳይሆን አባቶቻችን እውነተኛ አባቶቻችን ከሐሰተኞቹ አባቶች ወይም አባት ተብዬዎች እንበላቸው ሐሰተኛ ከሆኑ ተብዬዎች ናቸው እንጂ አይደሉምና ከእነሱ እንዴት እንለይ? እንዴት እንከተል? እንዴት ደግሞ ከእነሱ እንነጠል ወይንም ደግሞ አንከተል? የመጀመሪያው አባቶቻችን የኑሯቸው ፍሬ እምነታቸው አስተማሪ ነው። ምን ያልኳችሁ? የኑሯቸውን ፍሬ እያያችሁ በምን ምሰሯቸው ነው የሚለው መጽሐፉ። በእምነት ምሰሯቸው። በዚህ በቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 7 ላይ ስትሄዱ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። አባቶቻችን እነዚህ ናቸው ማለት ዋኖቻችሁን እንበሉ አስቡ። የኑሯቸውን ፍሬ እየተመለከታችሁ እያያችሁ በምን ምሰሏቸው? በእውነት ምሰሏቸው። ታዲያ እነዚህ አባቶች እነማን ናቸው? ይህ ሲያስቀምጥ ራሱ ይህን ሀሳብ ያስቀመጠው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም ማንን ምሰሉ? እኔን ምሰሉ። አባቶቻችን ማንን የሚመስሉ ናቸው ማለት ነው? ኢየሱስ ክርስቶስን የሚመስሉ ናቸው። ኢየሱስ ክርስቶስ እኔ ቅዱስ እንደሆንኩ እናንተም ምን ሁኑ? ቅዱሳን ሁኑ። ቅዱሳን ሁኑ። የመጀመሪያው ነጥብ ምናቸውን እያየን በእምነት መምሰል ነው። የሕይወት ፍሬያቸውን ወይም ደግሞ የኑሮ ጉዞአቸውን መመልከት ነው። ሕይወታቸውን ማየት በሱ መመላለስ ነው። ታዲያ እንዲህ ከሆነ የኑሮ ፍሬያቸውን እያየን ከሆነ በኑሮ ፍሬያቸው ከሆነ አባቶችን የምንለያቸው በእምነታቸው ጽናትና በሚጓዙት ጉዞ ባላቸው ተጋድሎ መታበይን ስላስወገዱ ከሆነ አባቶቻችን ብለን የምንከተላቸው ሌሎች ምን ሲያደርጉ ነው ከእነሱ ልንርቅና እነሱን ላለመከተል መወሰን ያለብን? የመጀመሪያው መታበይን ገንዘቡ ያደረገ አባት ተብዬ አካል እሱ አባት አይደለም፣ አባትን ይመስላል እንጂ። ሁለተኛ ክርስቶስን ያላስቀደመ ሕይወቱ የማይማርክና የማያሳይ የማይመራ አባት ተብዬ እሱ አባት አይደለም። ሶስተኛው አስተምህሯቸውን እያያችሁ
የሚያስተምሩበትን የሚተረጉሙበትን መጻሕፍትን የሚተነትኑበትን የሚበልቱበትን መንገድ እየተመለከታችሁ አባቶችን ጠይቁ። ምክንያቱም እውነተኛ አባቶች የሚያስተምሩት ከሐዋርያት የተቀዳውን ጉባኤ ያደላደለው በጸሎት የጸደቀውን አባቶች ሊቃውንት የመሰከሩለትን መንፈስ ቅዱስ የተገኘበትን ያን የሚያስተምሩ እነሱ አባቶቻችን ናቸው። የአባቶች መገለጫ ብዙ የምንርቅበት መንገድ ቢኖርም ካለን ጊዜ አኳያና ሁላችንም በየራሳችን የምንኖረው ትንታኔ ሀሳብ ወጥቶን በራሳችን ያቀመጠ መስቀል ለስርዓት ለእግዚአብሔር ወላዲተ ወለመስቀሉ ክብር